ነው በሰላም ምኑ ጮክ ብላየኝ እና ድምጽ ቀንስ ያልሽ ነው? አረ ከፈለግሽ መጨመር ትችያለሽ አባቴ። ወደ ስራ ነው መሰለኝ። ምን ባካ አንዱ ሊነጋ ሲል ጀምሮ ቁጭ ብድግ ካሰራ በኋላ ምንም ነገር ሳይሰጠኝ ላሻል አለኝ። ስፖርተኛ ነሽ እንዴ? አልመስልም። ትላጣለህ እንዴ? ወይስ ሰገጤ ነገር ነሽ? ይቅርታ ላስከፋሽ ፈልጌ አልነበረም። ባካ ቁምልኝ ነው የምሰራው። ቁምልኝ ምንድነው? ምሽት ላይ የተማረ ባለሀብት ባለስልጣን ወጣት አዛውንት ያገባ ያላገባ ከቮልስ እስከ ኔክሰስ የሚነዱ ወንዶችን ማስቆም። እንዴት? በአስማት ልበል? በቃ ስራ ነው። ምን አይነት ስራ? ስራ ነው እኮ። የምን ስራ? ማታ ማታ መኪና አስቆመው ቢዝነስ የሚሰሩ ሴቶች መጠሪያ ነው። ገባኝ። ሴተኛ ዳሪ ነሽ? ወንደኛ ዳሪ መሆን ፈልገህ? አይ እኔ እንኳን ይቅርብኝ። 100 ሜትር ልራቀል? አረ እኔ እንደዛ አላልኩም። ዝም ብዬ ሳስብ እሳት ነገሮች የምትፈራ ትመስለኛለህ። በእሳት መጫወት የሚወዳለ እንዴ? ለዚያውም በዚህ ፍጅቱ በጨመረበት ጊዜ 5 ደቂቃ አልፏል። አሁን መኪናውን ቆስቁሳት። ይቻላል። እና ወዴት እንደው? ወደ ጎንም ንዳው ብቻ ከዚህ ውሰደኝ። ደወለ ጓደኛዬ ነው። ሄሎ በዬ፣ ብዙ አቆምከኝ። ቁምልኝ። በቃ ቋሚ ጋር ትቼጃለሁ። ስመለስ አገኛለሁ። ቻው። ንዳው በእናትህ። አመሰግናለሁ። ቡና በጣም አምሮኝ ነበር። አሁን ወደ ቤትሽ ሸኝሽ መሰለኝ። ቤትሽ? ባኬ ክብሩ ሳጥን ውስጥ ነው የምኖረው። ለማንኛውም ቤቴም የሥራ አካባቢም ስላመጣኝ በጣም አላመሰግንም። ስለዚህ ልብራራ። ሚስት ትቆጣለች መሰለኝ። ኧረ አላገባውም። ምን? እኔ አላምንም። አንተ አቤት። ብቻ በዚህ እድሜ ከእናቴ ጋር ነው የምኖረው እንዳትለኝ። ምን ችግር አለው? ምን ችግር አለው? ኦፍ ኮርስ። በዚህ አይነት እኮ እናት ማታ ማታ ተረት እያወሩ ይሆናል የሚያስተኙ። ምን ችግር አለው? ደገመው። እስኪ በእናት ካወሩ ልተታ አንዷን ብቻ ንገረኝ። ግን የአንበሳውና የጦጣው ቢሆን ደስ ይለኛል። አይሻልሽ? በነብርና የጥንቸሏ። ወይኔ ጉዴ! እሱንም ተረት ታውቀዋለህ? እስኪ በእናት ንገረኝ። ባክ ለማንኛውም እዚህ አካባቢ ነው የምሰራው። ምንድነው? ላንቺ ነው። ቢያንስ እንኳን ለምሳት ሆነሽ ብዬ ነው። ዛሬ ምሳዬን ኬንያ ነው የምበላው። ማለት የ500 ብር ቅቅል እዚህ ሀገር አይገኝማ። ኧረ ቀልደኛ ነው ባክ። አይደል? ግን ቆይ ምንም ሳላደርግልህ አዝናናሽኝ እኮ። ከዚህ በላይ ምን ታደርግልኛለሽ? የወንሽ ወሬ ነገር። ለማንኛውም ቀብድም ከሆነ የከፈልከው ቢሮ እዚህ መንገድ ላይ ነው። ግን ለልማት ቦታው ስለፈረሰ ጣራና ግድግዳ የለውም። ቢሮዬን ግን ማርታ ብለህ ከጠየቅ ማንም ሰው ያሳያል። የእኛም ቢሮ ከሌላው የሚለየው ሁሉም ሲዘጉ መከፈቱ ነው። ልክ እንደመጣች ሳታንኳኩ ይዘጉ ማለት ነው። በኋላ ስመጣ ግን ስብሰባ ላይ ናት እንዳታስቢ። ታዲያ ቅዳሜና እሑድ ለመምጣት ነው? ኧረ ነው ወይስ የቅዳሜና እሑድ ስብሰባ ለማስቀረት ከሰኞ እስከ ዓርብ እንሰብሰብ? በጣም ተጫዋች ነሽ። ለማንኛውም መልካም ቀን። አንቺም ሰገጤው። የኔ ነገር ጓዳው አይነቀኝ ገብቼ ቀረው። ብሉ አጥብ የጠፋው አይደል እናቴ? ብሉ ያዙ እንጂ። ጎሽ ወንድ ልጅ እኮ እንዲህ ሲበላና እንዴ አልጣፈጣችሁም እንዴ? ኧረ ተምጣጣለ። በርበሬውን ነው እኮ ቃሪያውን ያረኩት ሞቅ እንዲላችሁ ነው። እማዬ የት ልጅ ነው? እኔማ እዚያ አንድ የወለደች አራሳለች። እሷን ጠይቄ ልምጣ ብዬ ነው። እኔ ነገር ዘንድሮ እየዞሩ አራስ መጠየቅ ብቻ ሆኗል። አይዞት ማዘርዬ፣ አንድ ቀን እርሶን ቤት አራስ ተቀምጣ ጠያቂው ደርሶ ቤት ይጎርፋል። ምን ይላል? እኔ እኮ እየቀለድኩ አይደለም። ይልቅ ተመካከሩ፣ ምከረው። አሁንምማ አታየውም እንዴ? እኩያዬ ሊሆን እኮ ተቃርቧል። ምንድነው እሱ ብትመካከሩ? ቆይ አንተ እሱን ብትመክር ምን ችግር አለው? ጓደኛ አይደለም? አንተ እኮ እሱን ለመምከር የግዴታ አክቲቪስት መሆን አይጠበቅብህም። አዎ ምከረው፣ አነሳሳው፣ ቆስቆሰው። ምንድነው? ተመካከሩ፣ ተነጋገሩ። ሳቅ እንጂ አንተ ምን አለብህ? ለነገሩ አንተም የሱ ቢጤ ነህ። አዎ ምንድነው እናንተ እንደው ሁለት እንደው የወጣት አዛውንቶች? ኧረ ማሚ ጨዋታ ጨምረሻል። አግቡ እንጂ ቦታ ልቀቁ፣ ተጋቡ፣ ተነጋገሩ፣ ተወያዩ። ምንድነው እንደዚህ ሞራላችሁን የምትገሉት? እኛም በሰርግ እንብላበት። ኧረ ገሉ፣ ተመካከሩ እየበላችሁ። ያው እኔ ነግሬያለሁ፣ ምከረው። አግቡ፣ አንተማ አግባ። ለነገሩ አንተ መንገድ ዘግተህበት እሱ ቤት ይለፍ።
አንተ ያማሃል እንዴ? ጸባውን እያወቅክ እንደዚህ አይነት ነገር ትናገራለህ? ያው ጀመረሻል። ላብ ላይ ነሽ። ላይ ባሹፊ ብዬ ነው። በነፋስ ፍጥነት አታድርግብኛ። የሚገርምህ እኮ ገና ልክ እንዳየኋት ነው አይኔንም ልቤንም ፍስስ ያደረገችው። እሺ በዚያ ላይ ጨዋታዋ፣ ፈገግታዋ፣ ነፃነቷ በቃ አይደል የሆነች ለየት ያለ ሴት። እስካሁን ስለሷ ሳስብ ነው የቆየሁት። አጅሬው አምረሽ ፎንቃ ምናምን ገባልኝ እያልሽ ባልሆነ ምን ይለኛል? ቆይ ልጅቷ ማነች? ምንድነች? ኬት ነች? ወዴት ነች? ሊፍት ሰጥቻት ነው። ሴተኛ ዳሪ ናት። እኔ ግን ለየት ያለ ሴት ብያታለሁ። ምን ነው ሴተኛ ዳሪ? አዎ ትዲ ትንሽ አታፍርም? አፍህ ሞልተህ ሴተኛ ዳሪ ስትል ምን ነው የሆነ የካምፓኒ ስም የምጠራስ መሰልከው እኮ። እንዴ ታዲያ ምን ችግር አለው? ይህን ስም ተወደደው አትወደደው ባላቅም አብዛኛው ማህበረሰብ በሚጠራ ስም የጠራዋት። ደግሞ ለምን አፍራለሁ? ማፈሪያ። ይልቅችን ሴት ከሐሳቤ ማውጣት አልቻልኩም። ኧረ እባክህ አንተ ሰውዬ ወደ ቀልብ ተመለስ። እንዴት ማለት? ለአንድ ካየች ሁሉ ጋር መለጠፍ